ሰበር ዜና የፋኖ መሪ ኮሎኔል ፈንታውን ሟባው እጃቸውን ሰጡ። ሰላም ጤና ይስጥልን አድማጮቻችን፣ አሁን የደረሰን እጅግ አስደንጋጭና ያልተጠበቀ ሰበር መረጃ በመንግስትና በፋኖ ታጣቂዎች መካከል ያለው ውጥረት በከረረበት በዚህ ሰዓት በታዋቂው ፋኖ መሪ ላይ ያልተሰማ ዜና ተሰምቷል። ኮሎኔል ፈንታውን ሟባው ለመንግስት እጃቸውን ይሰጡ የሚል መረጃዎች እየወጡ ነው፣ እየተበራከቱ ይገኛል። በአማራ ክልል የሚንቀሳቀሰው የፋኖ አመራር የሆኑት ኮሎኔል ፈንታውን ሟባ ለመንግስት ጸጥታ ኃይሎች እጃቸውን መስጣታቸው ተሰምቷል። ይህ ዜና በብዙዎች ዘንድ ከፍተኛ መነጋገሪያም ሆኗል። ለምንስ እጃቸውን ሰጡ? መረጃዎች እንደሚያመለክቱት ከሆነ ኮሎኔል ፈንታውን እጃቸውን ሊሰጡ የቻሉበት ምክንያት በፋኖ ኃይሎች ውስጥ በተፈጠረው ውስጣዊ መከፋፈልና አለመግባባት እንደሆነ ይነገራል። በተለይም አንዳንድ የፋኖ ክፍሎች ከሻዕቢያ ኤርትራ ከህወሓት ጋር ግንኙነት መፍጠራቸውን ተከትሎ በተፈጠረው ከፍተኛ ቅሬታ ነው ሲሉም ሐሳባቸውን ይሰነዝራሉ። በአመራሩ መካከል በተፈጠረው የሐሳብ ልዩነትና መሰነጣጠቅ ምክንያት መሆኑ ምንጮቹም ጠቁመዋል። በአሁኑ ሁኔታ ይህ ዜና በወሎ አካባቢና በመላው የኢትዮጵያ ባሉ የፖለቲካ ተከታዮች ዘንድ ትልቅ ድንጋጤ የፈጠረ ሲሆን ከመንግስትም ሆነ ከፋኖ በኩል በይፋ የተሰጠ ተጨማሪ ማብራሪያ ካለ እየተከታተልን እናንተ የምናደርስ መሆኑን በአክብሮት እንገልጻለን። ይህ የኮሎኔል ፈንታውን እጅ መስጠት በጦርነት ሂደት ላይ ምን አይነት ለውጥ ያመጣል? የፋኖ ኃይሎችስ ቀጣይ እርምጃቸው ምን ሊሆን ይችላል? የእናንተ አስተያየት ኮሜንት ላይ አስፍሩልን። ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።